በአማራ ክልል ጦርነቱ ከተጀመረ ወዲህ ከፍተኛ ቁጥር ያለው የሰላማዊ ሰዎች ግድያ በዛሬው ዕለት ተፈጸመ። በምስራቅ ጎጃም በእናርጅና እናውጋ ወረዳ ገደብ ከተባለ ልዩ አካባቢ የአብይ አህመድ አገዛዝ በፈጸመው የድሮን ጥቃት 120 ንጹሃን ዜጎች መገደላቸውን የአማራ ፋኖ በጎጃም ካደረሰን መረጃ ለማወቅ ተችሏል። የዛሬው የእናርጅና እናውጋ ጭፍጨፋ የአብይ አህመድ አገዛዝ እስካሁን ከፈጸማቸው አስከፊ የተባለ መሆኑን ተመልክቷል። በሁለት ቀናት ውስጥ በድምሩ 150 ሰላማዊ ዜጎች በአብይ አህመድ አገዛዝ በድሮንና በከባድ መሳሪያ ጥቃቶች መገደላቸውን ለማወቅ ተችሏል። በእናርጅና እናውጋ ገደብ በተባለ ልዩ ቦታ ለፋሲካ በዓል ዝግጅት እያደረጉ ባሉና በህብረት ሆነው ቤት ለመስራት እንጨት ተሸክመው በነበሩ የገደብ ነዋሪዎች ላይ ነው የድሮን ጥቃት የተፈጸመው። የአማራ ፋኖ በጎጃም ይህን እልቂት ዓለም አቀፉ ማህበረሰብ እንዲያወግዘውና በአብይ አህመድ አገዛዝ ላይ ጫና እንዲያሳርፍ ጠይቋል። የአማራ ህዝብ እድል እጣፋንታው በጅምላ መገደል መሆኑን አውቆ ከፋኖ ትግል ጎን እንዲሰለፍም ጥሪ አድርጓል። የአማራ ፋኖ በጎጃም ህዝብ ግንኙነት ክፍል ኃላፊ አርበኛ ማርሸት ፀሐዩ ይህ አይነት ጭፍጨፋ ይበልጥ ለትግል የሚያነሳሳን መሆኑን በመረዳት የአብይ አህመድን አገዛዝ ለመጣል በሚደረገው እልህ አስጨራሽ የህልውና ትግል የአማራ ህዝብ በሙሉ በክተት አዋጅ ተጠርቷል፣ ትግልም እንዲገባ ጥሪ ቀርቦለታል ሲል ገልጿል። ገዳዩ የአብይ አህመድ ወራሪ ኃይል ወደ አካባቢያችን ከመጣ ጀምሮ በተለይ በእኛ አካባቢ ከባድ ኃይል አሰማርቶ ከባድ የንጹሃን ጭፍጨፋ እያደረሰ ይገኛል።